ሴት ልጅ ከንግግር ጀምሮ መልካም ንግግር የሚናገርን ወንድ ልጅ ትወዳለች በሁሉም ሁኔታ ውስጥ። አንዳንድ ጊዜ እኛ ወንዶች በጎረምሳ በእድሜ የምትመስሉኝ ይሄ እንደፈለግን ስለተናገርን እንደፈለግን ቃላቶችን ስለወረወርን ምናምን በሴቶች ልቦና ውስጥ ቦታ ያለን ምናምን አድርገን የምናስብ ሰዎች አለ ወጣቶች አለ። ይሄ የተሳሳተ ነው። አንድ ቆንጆ መጽሐፍ ላይ ሳነብ ምን ይላል? words are the weakness of women ይላል። ቃላቶች መልካም ቃላቶች የሴቶች ድክመታቸው ነው ይላል። ድክመታቸው ነው የሚለው ምን ለማለት ነው? ሴት ልጅ የምትሸነፈው በመልካም ንግግር ነው። ለምን? ሴትነት በራሱ መልካምነት ስለሆነ ውስጡ ያለው መልካም ስለሆነ የምትነግራት መልካም ቃል ከሷ ውስጥ መልካምነት ጋር እንትን ነው ኢንተርኮኔክትድ ያደርጋል። ለዛ ነው አይታችኋል እናታችን ትልቅ ጥፋት አጥፍተንባት ምናምን እንመጣና እናታችን ጋር መልካም ቃላቶችን ስንናገር እናት ወዲያው እንትን ነው የምትለው፣ በቃ ልቧ ክፍት ነው የሚለው። ለምን? መልካም ንግግር ለሷ ድክመቷ ስለሆነ ነው። ድክመቷ